ወንድሞቼ አንድ ጥያቄ ልጠይቃችሁ። ብዙ ጊዜ ቀስማችሁን ልሰብር አይደለም። ማን ነው መሲ? ማን ነው ሮናልዶ? ማን ነው ካኑ? ይጠቅሙናል? ወላሂ አይጠቅሙን። ላ ፊ ዱንያ ወላ ፊ ልአኺራ። የዘመናችን አርድና አንድ እግር ኳስን ያላወቅህ እንደውም ዜሮ ይሰጣል። ግን ሰሃቢይ ባለማወቅህ ማለት ነው ብዙም አትነከም አይደል? ካኑ ሲባል ነው ዝርዝር ነው። መሲ ሲባል ከተወለደበት አሁን እስካለበት አህዋል እንዘረዝረዋል። አቡበከር ማን ነው? እንተናነቅ። ዑስማን ማን ነው? ይተናነቀን። ወላሂ ብናውቃቸው በዱንያም በአኺራም የሚጠቅመን እነዚህ ነው። ወላሂ አንድ ማለት አንተን ማያውቅ ስለ ራሱ ህይወት ሚኖር አንተ ተጨንቀ ለምን ማለት ነው ስሙና ሀያቱን ማፈዝ ያስፈልገናል። እኛ ሙስሊሞች ልናፍዛቸው ይሄ በእግር ኳስ ጭንቅላት የተሞላውን ጭንቅላታችንን ጠርገን ንጹህ አድርገን ሊሞላበት የሚገባ ብዙ በርካታ ማለት ነው ሰሃቦች አሉ፣ ብዙ ታቢዒዎች አሉ። ያዋካቸው እንደውም እነሱም በማወቅ እነሱም በመከተል ማለት ነው ህይወትህን ሊቀይሩ የሚችሉ ያንተ ማለት ነው የህይወት መቀየሪያ ምክንያት የሚሆኑ ብዙ ሰሃቦች አሉ። እኔ እግር ኳስ ሐራም ነው ማየቱ ክልክል ነው እያልኩ አይደለሁም፣ የፈትዋ ሰው አይደለሁም። ግን የሚያሳዝነው ወላሂ ኢኽዋኒ ዛሬ ስለ መሲ ሲጠየቅ አንድ ሙስሊም ዝርዝር ይሰጣል። የተሸጠበትን፣ የተገዛበትን፣ የሄደበትን። አንተ አልሰማም እንዴ እንትና ለቆ እዛ ሊገባ ነው? ወይኔ ለምንድነው እዛ የሚሄደው? እዚያ ይሻለው ገባ። አኺ ለምን ትጨነቃለህ? ምን አስጨነቀ? ስለዚህ ኢኽዋኒ እኔ ሙስሊም ነኝ፣ እናንተም ሙስሊም ናችሁ። ልናውቀው የሚገባን የሚጠቅም ነገር ብዙ አለ። ወላሂ በመሲ ብዙ ያኒ ሱብሃንአላህ በእነዚህና መሰል ሰዎች መሽጉል አትሁኑ። እኔ ኳስ አትዩ ማለት አይደለም፣ የፈለጋችሁ ቡድን አትደግፉ ማለት አይደለም። ባታደርጉት እንዴት ደስ ባለኝ። እሱንም ግን ማድረግ ስለማልችል ነው። ለምን ጊዜያችን እኛ ሙስሊሞች ውድ በሆነ ነገር ላይ ነው ማለፍ ያለበት፣ በእንደዚህ አይነት ነገር አይደለም። አኺራ የሚባል ነገር ይጠብቀናል። ለዛ ነው ነብዩ አለይሂ ሰላቱ ወሰለም ቂያማ ቀን አንድ ሰው ከቆመበት ቦታ አይንቀሳቀስም አራት ነገሮችን እስካልተጠየቀ ድረስ። ከዛ ወጣትነት ጊዜን በምን አሳለፍክ የሚለውን ጊዜ ወላሂ የምንጠየቅበት ጉዳይ ነው። አኺራ ላይ በመልካም ካለፈው ሰየው፣ በመልካም ካላለፈም አላህ ይሰትረን ሁላችንን። ስለዚህ ኢኽዋኒ አቡ ዱጃና ሲማክ ቢኑ ሐረሸተ ረዲየላሁ ዐንሁ እዛ ነው የሁድ ጦርነት ለታ ነብዩ አለይሂ ሰላቱ ወሰላም ሰይፋቸውን መዘዋወጥ። ሱብሃንአላህ የነብዩን ሰይፍ መሰጠት መታደል ነው አይደል እንዴ? አላህ የሳቸውን ማየት ይወፍቀን ከአላህ በተው። ከሱ በኋላ የነብዩ ጎረቤት አላህ ያደርገን በስራችን ሳይሆን በረህመቱ። ነብዩ አለይሂ ሰላቱ ወሰላም ሰይፋቸውን ሰፋያን ማለት ነው አውጥተው من يأخذ هذا السيف بحقه يعني ይሄ የኔን ሰይፍ ማለት ነው ሐቁን አሟልቶ ከኔ የሚቀበል ሚውስ ማን ነው አሉ ነብዩ አለይሂ ሰላም። فاحجموا ሁሉም ሰሃቦች ያንን ሲሰሙ ወደ ኋላ አሉ። ሐቁ ከባድ ነው። فقال ابو دجانة وما حقه يا رسول الله انت حق ያልከው ስለ ሰይፍ ስትናገር ሐቁ ብላል፣ የሰይፍ ሐቅ ምንድነው አሉት። ጠይቆ አራዳ ነው እንግዲህ ሊገባበት ነው አቡ ዱጃና ረዲየላሁ ዐንሁ አርዳ። فقال تقاتل به في سبيل الله حتى يفتح الله عليك او تقتل በዚህ ሰይፍ ማለት ነው በአላህ Subhanahu Wa Ta'ala መንገድ ትዋጋለህ አላህ ነስሩን ማለት ነው እስኪያመጣ ድረስ ወይንም ደግሞ ሸሂድ ሆነ እስክትገደል። ይሄንን ከሰማ በኋላ አቡ ዱጃና ሌሎች ሰሃቦች ማለት ነው የፈሩትን ጉዳይ ካወቀ በኋላ እኔ ወስዳለሁ ያ ረሱላህ፣ እኔ ሐቁን አሟልቼ እቀበሉታለሁ አለ።
ነብዩ አለይሂ ሰላቱ ወሰለም ሰይፉን ሰጡት። ሰይፉን ከተቀበለ በኋላ አቡ ዱጃና ድሮ ከመሄድበት አካሄድ ማለት ነው የጉረኝነት የኩራ አካሄድ መሄድ ጀመረ፣ እየገጠመ ማለት ነው። ነብዩ አለይሂ ሰላቱ ወሰለም የአቡ ዱጃናን ኩራትና አካሄዱን ሲያዩ ማለት ነው ምን አሉት? ኢነሃ ለምሽየቱን ይብغضها الله ورسوله إلا في مثل هذه الموطن ይህንን አይነት አካሄድ የኩራት አካሄድ አላህና መልእክተኛው ይጠላሉ እንደዚህ አይነት ቦታዎች ካልሆነ በቀር አሉ። በጦርነት ጊዜ ማለት ነው እንዲህ ብላ አይደለም መሄድ ያለበት፣ አና ወንድ ኩሩ ጠላትን ማለት ነው የሚያንበረክክ አካሄድ ማሳየት አለበት። ነብዩም ለዛን አለይሂ ሰላቱ ወሰለም እንደዚህ አይነት ቦታ እንጂ ይሄውን አይነት መተዱ አካሄድ አላህና እኔ የሱ መልእክተኛ ምን ጠላዋለን አሉ። ጉረኝነት ነው። አቡ ዱጃና ረዲየላሁ ዐንሁ ዘይድ ቢን አስለም ረዲየላሁ ዐንሁ ምን አሉ? دخل على ابي دجانة وهو مريض አቡ ዱጃና ህመም ላይ ሳሉ ሰዎች ማለት ነው ሊጠይቁ በሳቸው ላይ ገቡ። وكان وجهه يتهلل ሊጠይቁት የገቡት ሰዎች ሲያዩት የአቡ ዱጃና ረዲየላሁ ዐንሁ አርዳህ ፊት ያብረቀርቃል፣ ያበራል። فقيل له ما لوجهك يتهلل يا أبا دجانة ታመተኝታል። የታመመ ሰው ደግሞ ሁኔታ የታወቀ ነው። ያኒ ማለት ነው በሽታ የሰው ልጅን ምን እንደሚያደርግ ሁሉም ሲያውቃል። ታዲያ ለምንድነው ተኝታ ሌላው ሰው ላይ መታየት ያለበት ማለት ነው ነገር አንተ ላይ የማይታዩ በተቃራኒ እንደውም ፊት የሚያበራው አሉት። فقال ما من عمل شيء أوثق عندي من اثنين እኔ ከሰራችሁ ስራዎች እኔ ዘንድ ማለት ነው አንዳች ነገርም የተቀባይነት አለው ታማኝነት አለው ብዬ አልገመትም ሁለት ነገሮችን እንጂ አሉ። ከነዛ ሁለት ነገሮች አቡ ዱጃና ረዲየላሁ ዐንሁ فكان قلبي للمسلمين سليما የፊቴ በሽተኛ ሆኜ ማብረቅረቁ ማብራራ ያኒ ማብራቱ ምክንያቱ ይመስለኛል ሁለት ነገር እንጂ ከነዛ ሁለት አንዱ የኔ ቀልብ ለሁሉ ሙስሊሞች የነጻና ንጹህ የሆነ ነው። ለማንም ሙስሊም ማለት ነው ክፉን አላስብም። ይሄ ይመስለኛል አሉ አቡ ዱጃና ረዲየላሁ ዐንሁ አርዳ ፊቴ እንዲበራ ያደረገው ሰላመቱ ሰድር ወንድም ሲያገኝ አልহামዱሊላህ ተመሮ ትልቅ ደረጃ ሲያደርስ አልহামዱሊላህ ትልቅ ቦታ አላህ ሲያደርስ ሲሰጠው ማለት አልহামዱሊላህ። ይሄ ካልሆነ ግን በተቃራኒ ሌላ ለሙስሊም ወንድም የተበላሸ ቀልብ ካለ ሙስሊም ወንድም ሰላማ የሆነ ህይወት እንዲኖር ያደርግና አላህ ያንተን ህይወትን ያጣብበዋል። ለምን ለሙስሊም ወንድም ሰላም የሆነ ቀልብ ስላሌለክ አላህ Subhanahu Wa Ta'ala ሰላም የሆነ ቀልብን አላህ Subhanahu Wa Ta'ala ይስጠን። ሁላችንም ሰላም የሆነ ቀልብን አላህ Subhanahu Wa Ta'ala ይስጠን። ለዛም ነው ኢብኑ ረጀብ ረህመቱላሂ ዐለይሂ የሼኹል ኢስላም ተይሚያ ረዲየላሁ ዐንሁ ተማሪ ናቸው አስተማሪ ናቸው። ኢብኑ ረጀብ ኢብኑ ረጀብ አስተማሪ ናቸው ተማሪ ናቸው። ኢብኑ ረጀብ ሁላችንም አይደለም እخواني እንድታውቁት ነው። ነብዩ አለይሂ ሰላቱ ወሰለም ሰሃቦችን ይጠይቁ ነበር አይደል እንዴ? ከለታት አንድ ቀን የቴምር ከነ ግንዱ ከነ ቅርንጫፉ ተቆርጦ መጥቶ ፊታቸው ሲቀመጥ ነብዩ ቴምሩን አይደለም የሚበሉት መጀመሪያ ጥያቄን ያነሱት። ሐዲስ አቢ ሁረይራ ሐዲስ ኢማም ቡኻሪ የዘገቡት ሐዲስ في كتاب العلم አንድ እንጨት አለ አሉ ምሳሌው የመእመን ምሳሌ ሆነ
ማን ነው ስለዛ እንጨት ማለት ነው የሚነግረኝ አሉ። ሁሉም ሰሃቡ የሚያውቁት እንጨት ማለት ነው። ጭንቅላታቸው ተሰማራ። ያወቀው በእድሜው ትንሽ የነበረው የዑመር ኢብኑ ኸጣብ ረዲየላሁ ዐንሁ የነበረው አብዱላህ ኢብኑ ዑመር ነው። ሁሉም ዝም ሲሉ ነብዩ አለይሂ ሰላቱ ወሰላም ያ ማለት ነው ዛፍ ምን እንደሆነ ገለጹላቸው። የቴምር ዛፍ እንደሆነ። ሁሉ ነገሩ በረከት ነው። የቴምር ዛፍ አላህ ሲፈጥረው ሱብሃንአላህ። እና ወከተያኒ ሰዎች ከተለያዩ በኋላ አብዱላህ ኢብኑ ዑመር ለአባታቸው ለዑመር ምን አሉት? ዑመር አባቴ ወይ ቅድም እኮ ነብዩ ያነሱትን ጥያቄ መልሱን አውቄው ነበረ፣ ግን እንደናንተ አይነት ትልልቅ እና አቡበከር እናንተ ያላችሁ መለሱን አፈርኩ አለ። ለምን አልመለስክም አሉት። እንደው ልጄ መለሰ ብዬ ኮራ ነበር። ሁሉም በልጁ አባት በልጁ ይኮራል አይደል? ኮራ ነበር አሉ። ለምን ሳትመልስ? ግን ያን እንዳላረግ አንተ እና አቡበከር እና ዑስማን እና አሊ ትልልቅ ሰሃቦች አላችሁ ሐያ ይዘው ነው ረዲየላሁ ዐንሁ። እና ኢብኑ ረጀብ ጥያቄ ሁሌም ሲነሳ አንጨናነቅ፣ ለኛው ነው እንድናውቅን፣ በኋላ ሄደን እንድንፈትሽ እንድናውቅን። ኢብኑ ረጀብ ረሕመቱላህ ዐለይሂ አፍደሉል አዕማሊ ሰላመቱ ሰድሪ ሚን አንዋዒል አሸሕናኢ ኩሊሃ። በላጭ የሆነው ስራ ወደ አላህ ስብሓነሁ ወተዓላ ዘንድ ማለት ነው ሚን አንዋኒ ሰላመቱ ሰድር ንጹህ የሆነ ልቦና ነው። ንጹህ የሆነ ማለት ነው ቀልብ ነው። ለሙስሊም ወንድም ሙስሊም እህትም ለሙስሊም እህቷ ሚን አንዋኢ الشحناء كلها يعني من الحقد والبغض والحقد ከምቀኝነት ከጥላቻ ከመቆራረጥ ከመቆራረፍ ሰላም የሆነ ምንድነው በላጩ ይሄ ነው አሉ ኢብኑ ረጀብ አልሐንበሊ ረህመቱላህ ዐለይሂ። አላህ ስብሓነሁ ወተዓላ እንደዚህ አይነት ቀልብ ይስጥ። ሁለተኛው ዑለማዎች በረመዳን ውስጥ አንድ ሙስሊም ሲጾም መጠንቀቅ ያለበት ነገር الترك ما لا يعني የማያገባህ ነገርን መተው። ብዙ ጊዜ አንድ ሰው የማያገባው ነገር የሚሰራ ከሆነ የማያገባው ነገር ውስጥ የሚገባ ከሆነ የሚገጥመው የከፋ ነገር ነው። ለዛም ነው አረቦች ምን ይላሉ? من تدخل فيما لا يعنيه سمع ما لا يرضيه أو لقيه ما لا يرضيه። فما ገባው ነገር ውስጥ ማለት ነው ተነስቶ የሚገባ ሰው የማይፈልገውን ነገር ይሰማል ወይ ደግሞ የማይፈልገው ነገር ይገጥመዋል።